ልጆችን ወለደች። ተፈጥሮን ተመልከቱ። የረዚያ ልጆች እንደ ጨረቃ የቀሉና ቆንጆዎች ነበሩ። አይኖቻቸው ሰማያዊ፣ ጸጉራቸው ወርቃማ ነበር። አሁን በአንድ ቤት ውስጥ ብርሃንና ጨለማ አብረው ማደግ ጀመሩ። በአንድ በኩል እንደ ምጣድ የጠቆረችውና በቤቱ ጥግ የምትደበቀው ሰኪና፣ በሌላ በኩል ደግሞ እንደ ቢራቢሮ በቤት ውስጥ የሚበርቁት ሳይማና ነዚያ በአንድ ቤት ውስጥ ይኖሩ ጀመር። ከሰኪና ጆሮ የሚያጠፉት ቃላት አንቺ ጥቁር ራቅ በይ፣ ወደ ኋላ ሂጂ፣ ለምን ከፊት ለፊት መጣች የሚሉ ነበሩ። እንግዳ በመጣ ቁጥር ረዚያ ሰኪናን ኩሽና ውስጥ ትደብቃትና ቆንጆ ልጆቿን አሳምራ ታቀርብ ነበር። በስህተት ሰኪና ብቅ ካለች እንግዶቹ ይህች ማን ናት? የሰራተኛቸው ልጅ ናት ብለው ይጠይቃሉ። ረዚያም ወዲያው አዎ የሩቅ ዘመድ ናት፣ ስራ ታግዘናለች በማለት የሰኪናን ልብ በሐዘን ትሰብረዋለች። አባቷ አህመድ ይህንን ሁሉ ቢያዩም ክፉ ሚስታቸውን መጋፈጥ አይችሉም ነበር። አልፎ አልፎ ሰኪናን ብቻዋን ሲያገኟት ልጄ አትዘኚ፣ አላህ ሁሉንም ያያል ይሏታል። ዘመናት አለፉና ልጆቹ አደጉ። ሳሚያና ነዚያ ትምህርት ቤት ወይም ኮሌጅ ሲሄዱ፣ ሰኪና ግን የቤቱ አገልጋይ ሆና ቀረች። ጠዋት ፀሐይ ከመውጣቷ በፊት ተነስታ ቤት ታጸዳለች፣ ቁርስ ትሰራለች፣ ልብስ ታጥባለች። የምታገኘው ግን ደረቅ እንጀራና ስድብ ብቻ ነበር። ሰኪና ብቸኝነት ሲሰማት ጌታዋን አላህን ጓደኛ አደረገች። ከቤት ሥራ ትንሽ ረፍት ስታገኝ ውዱ አድርጋ ቁርአን ትቀራለች። ቀለሟ ጥቁር ቢሆንም ድምጿ ግን በጣም የሚጣፍጥና ልብ የሚነካ ነበር። ቁርአን ስትቀራ የሚሰሙት ሰዎች ሁሉ በድንጋጤና በግርምት ይቆማሉ። ነገር ግን የቤተሰቦቿ ዓይን ይህንን ውበት ለማየት ታውሮ ነበር። ረዚያ ቁርአን ስለቀራሽ አትቀየሪም፣ ማንም አያገባሽም፣ ፊትሽን ያየ ሰው ሁሉ ይደነግጣል ትላት ነበር። አህመድ ስለ ሰኪና ትዳር በጣም ይጨነቁ ነበር። አንድ ቀን ለሰኪና ጋብቻ የሚጠይቁ ሰዎች መጡ። ረዚያ እንግዶቹ ፊት አታቀርቧት፣ ያያት ሁሉ ይሸሻል ብትልም አህመድ ግን እምቢ አሉ። ሰኪና ቀለል ያለ ልብስ ለብሳ ሻይ ይዛ ገባች። እንግዶቹ ልጁና እናቱ ሰኪናን ሲያዩ ክፍሉ በዝምታ ተዋጠ። የልጁ እናት ፊቷን አኮሳትራ አህመድ ሆይ አታለሉን፣ ልጅቷ እንዲህ ጥቁር መሆኗን አልነገሩንም። በቤተሰባችን ውስጥ እንዲህ ያለ ጥቁር ልጅ ተወልዶ አያውቅም። ልጄ ይህችን ካገባ ሰዎች ምን ይሉናል? እኛ ቆንጆ ፍለጋ መተን እሳቸው ከሰላም መጡልን አለች። ያለ ሻይ ተነስተው ሄዱ። ሰኪና ወደ ክፍሏ ሮጣ በመግባት አይኗን እያየች አለቀሰች። ጌታዬ ሆይ ለምን እንዲህ አድርገህ ፈጠርከኝ? እኔ ሰው አይደለሁም ብላ ሌሊቱን ሙሉ በአላህ ፊት ስታለቅስ አደረች። ያን ሌሊት ግን በልቧ ውስጥ አንድ ድምፅ ሰማች። ታገሺ ባሪያዬ፣ ፈተናሽ ከባድ ቢሆንም ሽልማትሽ ግን ትልቅ ይሆናል የሚል ነበር። ከጥቂት ጊዜ በኋላ በአገሪቱ ውስጥ ትልቅ ስም ያላቸውና ለንደን ውስጥ ቢዝነስ ያላቸው ሀጂ ሱለይማን ልጃቸው ሳሚ ሊያገባ ወደ አገር መመለሱን የሚገልጽ ወሬ ተሰማ። ሳሚ በጣም ቆንጆ፣ ሀብታምና ዲን ያለው ወጣት ነበር። ረዚያ ከሁለቱ ልጆቹ አንዱን ካገባ እኛም ሚሊዮነር እንሆናለን ብላ በደላላ በኩል መልእክት ላከች። የሚገርመው ነገር ሀጂ ሱለይማን ልጁን ይዞ ሊመጣ መሆኑን አሳወቁ። የመጡ ቀን ሰኪና ኩሽና ውስጥ ሆና ምግብ እንድታበስል ታዘዘች። ረዚያ እንዳትወጭ፣ ምግብ ካልጣፈጠ ቆዳሽን እገፈዋለሁ ብላ አስጠነቀቀቻት። ሳሚና ቤተሰቦቹ መጡ። ሳሚና ነዚያ እንደ ንግሥት ተውበው ቀረቡ። ሳሚ ግን ዝምተኛ ነበር። ምግብ ሲቀርብም ሳሚ የመጀመሪያውን ጉርሻ እንደቀመሰ ቆማ። ይህንን ምግብ ማን የሰራው ብሎ ጠየቀ። ረዚያ ልጄ ሳሚ ናት የሰራችው ብላ ዋሸች። ሳሚ ግን ሳሚያን ጥያቄ ጠየቃት። ምን ቅመሞች ጨመረሽበት? ሳሚ ደነገጠች። ሻይ እንኳን መስራት አታውቅም ነበር። ሳሚ ፈገግ ብሎ ይህንን ምግብ የሰራው ሰው እጁ ችሎታ ብቻ ሳይሆን ብዙ ትዕግስትና ፍቅር አለበት፣ እውነቱን ንገሩኝ አላቸው። አህመድም ልጄ ሰኪና ናት የሰራችው ብለው እውነቱን ተናገሩ። ሳሚ ልጃችሁን ማየት እፈልጋለሁ አለ። ረዚያ አትመጥንም አታምርም ብትልም ሳሚ ግን አጥብቆ ጠየቃት። ሰኪና በከሰል የጠቆረ ልብስ ለብሳና ፊቷ በላብ ተጠምቆ ወጣች። አንገቷን ደፍታ ነበር። ሳሚ ልጄ ቀና በይ አሏት። ሰኪና ቀና ስትል ሳሚ በዓይኖቿ ውስጥ ያለውን ንጽሕና አየ። ሳሚ ለእናቱ እንዲህ አላት፣ እናቴ ሆይ የሕይወት አጋሪን አገኘኋት፣ ይህችኑ ልጅ አገባለሁ አለ። ረዚያ ደነገጠች። ሳሚ ልጄ አብደሃል፣ ይህች እኮ ከሰል ናት፣ አንተ ለንደን ተምረሃል፣ ሞዴል የምትሆን ሚስት አታጣም ስትለው ሳሚ እንዲህ ሲል መለሰለት፣
እናቴ አንቺ ከሰል የምትይው ውስጡ እኔ አልማዝ እያየሁ ነው። ለንደን ውስጥ ብዙ ቀይና ሜካፕ የተቀቡ ፊቶችን አይቻለሁ። እኔ ግን የሚፈልገው ፊቷ ላይ ሳይሆን ነፍሷ ላይ ብርሃን ያላትን ነው። ወደ ውስጥ ስገባ አንድ ልጅ ቁርአን ስትቀራ ሰምቻለሁ። ያ ድምፅ ልቤን ነክቶታል። ውበት በጊዜ ሂደት ይረግፋል፣ ስነ ምግባር ግን ለዘላለም ይኖራል። ሰኪና ማመን አቃታት። ለመጀመሪያ ጊዜ አንድ ሰው ውበቷን አየላት። ሰኪናና ሳሚ ተጋቡ። ሰኪና የለንደን ንግሥት ሆነች። ከጥቂት ጊዜ በኋላ በረዚያ ቤተሰብ ላይ ችግር ደረሰ። የሁለቱ ልጆች ትዳር ፈረሰ። አባቷም ለሕክምና ትልቅ ገንዘብ አስፈልጋቸው። ረዚያ አፍራ ወደ ሰኪና እርዳታ ለመጠየቅ ሄደች። ሰኪና ግን የድሮውን ጥላቻ ረስታ እናቷን አቅፋ ተቀበለቻት። ለአባቷም ሕክምና አደረገች። እህቶቿንም ረዳች። የታሪኩ ዋና መልእክትም ከውጭ መልክ ይልቅ የልብ ውበት ይበልጣል። በአላህ ላይ ተስፋ ያደረገ ሰው መቼም ቢሆን አይሸነፍም። ከዛሬው ታሪካችን ብዙ ነገር እንማራለን። እንደዚህ ያሉ አስተማሪ ታሪኮችን ለማግኘት የዚህን የሲራቲው ቻናል ሰብስክራይብ ያድርጉ። ወለደች። ተፈጥሮን ተመልከቱ። የረዚያ ልጆች እንደ ጨረቃ የቀሉና ቆንጆዎች ነበሩ። አይኖቻቸው ሰማያዊ፣ ጸጉራቸው ወርቃማ ነበር። አሁን በአንድ ቤት ውስጥ ብርሃንና ጨለማ አብረው ማደግ ጀመሩ። በአንድ በኩል እንደ ምጣድ የጠቆረችውና በቤቱ ጥግ የምትደበቀው ሰኪና፣ በሌላ በኩል ደግሞ እንደ ቢራቢሮ በቤት ውስጥ የሚበርቁት ሳይማና ናዚያ በአንድ ቤት ውስጥ ይኖሩ ጀመር። ከሰኪና ጆሮ የሚያጠፉት ቃላት አንቺ ጥቁር ራቅ በይ፣ ወደ ኋላ ሂጂ፣ ለምን ከፊት ለፊት መጣች የሚሉ ነበሩ። እንግዳ በመጣ ቁጥር ረዚያ ሰኪናን ኩሽና ውስጥ ትደብቃትና ቆንጆ ልጆቿን አሳምራ ታቀርብ ነበር። በስህተት ሰኪና ብቅ ካለች እንግዶቹ ይህች ማን ናት? የሰራተኛቸው ልጅ ናት ብለው ይጠይቃሉ። ረዚያም ወዲያው አዎ የሩቅ ዘመድ ናት፣ ስራ ታግዘናለች በማለት የሰኪናን ልብ በሐዘን ትሰብረዋለች። አባቷ አህመድ ይህንን ሁሉ ቢያዩም ክፉ ሚስታቸውን መጋፈጥ አይችሉም ነበር። አልፎ አልፎ ሰኪናን ብቻዋን ሲያገኟት ልጄ አትዘኚ፣ አላህ ሁሉንም ያያል ይሏታል። ዘመናት አለፉና ልጆቹ አደጉ። ሳሚያና ነዚያ ትምህርት ቤት ወይም ኮሌጅ ሲሄዱ፣ ሰኪና ግን የቤቱ አገልጋይ ሆና ቀረች። ጠዋት ፀሐይ ከመውጣቷ በፊት ተነስታ ቤት ታጸዳለች፣ ቁርስ ትሰራለች፣ ልብስ ታጥባለች። የምታገኘው ግን ደረቅ እንጀራና ስድብ ብቻ ነበር። ሰኪና ብቸኝነት ሲሰማት ጌታዋን አላህን ጓደኛ አደረገች። ከቤት ሥራ ትንሽ ረፍት ስታገኝ ውዱ አድርጋ ቁርአን ትቀራለች። ቀለሟ ጥቁር ቢሆንም ድምጿ ግን በጣም የሚጣፍጥና ልብ የሚነካ ነበር። ቁርአን ስትቀራ የሚሰሙት ሰዎች ሁሉ በድንጋጤና በግርምት ይቆማሉ። ነገር ግን የቤተሰቦቿ ዓይን ይህንን ውበት ለማየት ታውሮ ነበር። ረዚያ ቁርአን ስለቀራሽ አትቀየሪም፣ ማንም አያገባሽም፣ ፊትሽን ያየ ሰው ሁሉ ይደነግጣል ትላት ነበር። አህመድ ስለ ሰኪና ትዳር በጣም ይጨነቁ ነበር። አንድ ቀን ለሰኪና ጋብቻ የሚጠይቁ ሰዎች መጡ። ረዚያ እንግዶቹ ፊት አታቀርቧት፣ ያያት ሁሉ ይሸሻል ብትልም አህመድ ግን እምቢ አሉ። ሰኪና ቀለል ያለ ልብስ ለብሳ ሻይ ይዛ ገባች። እንግዶቹ ልጁና እናቱ ሰኪናን ሳዩ ክፍሉ በዝምታ ተዋጠ። የልጁ እናት ፊቷን አኮሳትራ አህመድ ሆይ አታለሉን፣ ልጅቷ እንዲህ ጥቁር መሆኗን አልነገሩንም። በቤተሰባችን ውስጥ እንዲህ ያለ ጥቁር ልጅ ተወልዶ አያውቅም። ልጄ ይህችን ካገባ ሰዎች ምን ይሉናል? እኛ ቆንጆ ፍለጋ መተን እሳቸው ከሰላም መጡልን አለች። ያለ ሻይ ተነስተው ሄዱ። ሰኪና ወደ ክፍሏ ሮጣ በመግባት አይኗን እያየች አለቀሰች። ጌታዬ ሆይ ለምን እንዲህ አድርገህ ፈጠርከኝ? እኔ ሰው አይደለሁም ብላ ሌሊቱን ሙሉ በአላህ ፊት ስታለቅስ አደረች። ያ ሌሊት ግን በልቧ ውስጥ አንድ ድምፅ ሰማች። ታገሺ ባሪያዬ፣ ፈተናሽ ከባድ ቢሆንም ሽልማትሽ ግን ትልቅ ይሆናል የሚል ነበር። ከጥቂት ጊዜ በኋላ በአገሪቱ ውስጥ ትልቅ ስም ያላቸውና ለንደን ውስጥ ቢዝነስ ያላቸው ሀጂ ሱለይማን ልጃቸው ሳሚ ላገባ ወደ አገር መመለሱን የሚገልጽ ወሬ ተሰማ። ሳሚ በጣም ቆንጆ ሀብታምና ዲን ያለው ወጣት ነበር። ረዚያ ከሁለቱ ልጆቹ አንዱን ካገባ እኛም ሚሊዮነር እንሆናለን ብላ በደላላ በኩል መልእክት ተላከች። የሚገርመው ነገር ሀጂ ሱለይማን ልጁን ይዞ ሊመጣ መሆኑን አሳወቁ። የመጡ ቀን ሰኪና ኩሽና ውስጥ ሆና ምግብ እንድታበስል ታዘዘች። ረዚያ እንዳትወጭ፣ ምግብ ካልጣፈጠ ቆዳሽን እገፈዋለሁ ብላ አስጠነቀቀቻት። ሳሚና ቤተሰቦቹ መጡ። ሳሚና ነዚያ እንደ ንግሥት ተውበው ቀረቡ። ሳሚ ግን ዝምተኛ ነበር።
ምግብ ሲቀርብም ሳሚ የመጀመሪያውን ጉርሻ እንደቀመሰ ቆመ። ይህንን ምግብ ማን የሰራው ብሎ ጠየቀ። ረዚያ ልጄ ሳሚ ናት የሰራችው ብላ ዋሸች። ሳሚ ግን ሳሚያን ጥያቄ ጠየቃት። ምን ቅመሞች ጨምረሽበት? ሳሚ ደነገጠች። ሻይ እንኳን መስራት አታውቅም ነበር። ሳሚ ፈገግ ብሎ ይህንን ምግብ የሰራው ሰው እጁ ችሎታ ብቻ ሳይሆን ብዙ ትዕግስትና ፍቅር አለበት፣ እውነቱን ንገሩኝ አላቸው። አህመድም ልጄ ሰኪና ናት የሰራችው ብለው እውነቱን ተናገሩ። ሳሚ ልጃችሁን ማየት እፈልጋለሁ አለ። ረዚያ አትመጥንም አታምርም ብትልም ሳሚ ግን አጥብቆ ጠየቃት። ሰኪና በከሰል የጠቆረ ልብስ ለብሳና ፊቷ በላብ ተጠምቆ ወጣች። አንገቷን ደፍታ ነበር። ሳሚ ልጄ ቀና በይ አሏት። ሰኪና ቀና ስትል ሳሚ በዓይኖቿ ውስጥ ያለውን ንጽሕና አየ። ሳሚ ለእናቱ እንዲህ አላት፣ እናቴ ሆይ የሕይወት አጋሪን አገኘኋት፣ ይህችኑ ልጅ አገባለሁ አለ። ረዚያ ደነገጠች። ሳሚ ልጄ አብደሃል፣ ይህች እኮ ከሰል ናት። አንተ ለንደን ተምረሃል፣ ሞዴል የምትሆን ሚስት አታጣም ስትለው ሳሚ እንዲህ ሲል መለሰለት፣ እናቴ አንቺ ከሰል የምትይው ውስጡ እኔ አልማዝ እያየሁ ነው። ለንደን ውስጥ ብዙ ቀይና ሜካፕ የተቀቡ ፊቶችን አይቻለሁ። እኔ ግን የሚፈልገው ፊቷ ላይ ሳይሆን ነፍሷ ላይ ብርሃን ያላትን ነው። ወደ ውስጥ ስገባ አንድ ልጅ ቁርአን ስትቀራ ሰምቻለሁ። ያ ድምፅ ልቤን ነክቶታል። ውበት በጊዜ ሂደት ይረግፋል፣ ስነ ምግባር ግን ለዘላለም ይኖራል። ሰኪና ማመን አቃታት። ለመጀመሪያ ጊዜ አንድ ሰው ውበቷን አየላት። ሰኪናና ሳሚ ተጋቡ። ሰኪና የለንደን ንግሥት ሆነች። ከጥቂት ጊዜ በኋላ በረዚያ ቤተሰብ ላይ ችግር ደረሰ። የሁለቱ ልጆች ትዳር ፈረሰ። አባቷም ለሕክምና ትልቅ ገንዘብ አስፈልጋቸው። ረዚያ አፍራ ወደ ሰኪና እርዳታ ለመጠየቅ ሄደች። ሰኪና ግን የድሮውን ጥላቻ ረስታ እናቷን አቅፋ ተቀበለቻት። ለአባቷም ሕክምና አደረገች። እህቶቿንም ረዳች። የታሪኩ ዋና መልእክትም ከውጭ መልክ ይልቅ የልብ ውበት ይበልጣል። በአላህ ላይ ተስፋ ያደረገ ሰው መቼም ቢሆን አይሸነፍም። ከዛሬው ታሪካችን ብዙ ነገር እንማራለን። እንደዚህ ያሉ አስተማሪ ታሪኮችን ለማግኘት የዚህን የሲራ ቲዩብ ቻናል ሰብስክራይብ ያድርጉ።